ዓለም አቀፍ ስታዲየም ከአራት ወራት በኋላ ተጠናቆ ለጨዋታ ዝግጁ እንደሚሆን ተገለጸ። ስታዲየሙ ዓለም አቀፍ ደረጃውን ጠብቆ እየተገነባ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ነጻነት ጫን ያለው በዝርዝር ተመልክቶታል። ለሀገር እግር ኳስና ሌሎች ስፖርቶች እድገት ትልቅ ሚና ይጫወታል ተብሎ ተስፋ የተጣለበት የባህር ዳር ዓለም አቀፍ ስታዲየም ከአራት ወራት በኋላ ጨዋታዎችን ለማስተናገድ በሚያስችል ሁኔታ እየተገነባ መሆኑ ተገልጿል። መንግስት ከፍተኛ ትኩረት ሰጥቶት እየተገነባ የሚገኘው ስታዲየሙ ለሁለተኛ ጊዜ በካፍ ባለሙያዎች ተገምግሞ በተሻለ ቁመና ላይ መሆኑ የተነገረ ሲሆን ግንባታው ደረጃውን የጠበቀ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ሀገራችን ውስጥ የተገነቡ ስታዲየሞች አብዛኛው እንዴት ዲዛይን እንደተደረጉ ባይገባንም ነገር ግን የተገለበጠ ዲዛይን እንደነበራቸው ውሃ ሲዘንብ ይቋጥር እንደነበር አይተናል። አሁን እሱ እንደገና ተጠርቦ እዚያ ጋር እንደምናየው ተስተካክሎ ውሃ ከዘነበ ኢሚዲየትሊ እንዲፈስ ተደርጎ የተሰራ ስታዲየም ነው። ወንበሮቹ በጣም ሰፋ ብለው የተሰሩ ናቸው። በቀላሉ የሚነሱ አይደሉም። በፀሐይ ጊዜም የማይሞቁ በቀዝቃዛ ጊዜም በጣም ፈጥነው የማይቀዘቅዙ ሆነው አይተናቸዋል። ይሄ ሳር ከተተከለ አንድ ወሩ ነው። በደንብ ጥሩ እየያዘ እንደሆነ አይተናል። እንግዲህ ከአራት ወር በኋላ ያጫውታል የሚል ነው ያለ በፕሮፌሽናል ሳሩን በሚተክሉ ሰዎች እና ግንባታው በጥሩ ሁኔታ እየሄደ ነው። የፊኒሺንግ ስራዎች እየተጠናቀቁ ነው። በፊፋ እውቅና ባለው በፈረንሳይ ግሪጎር በተሰኘ ካምፓኒ እየተሰራ የሚገኘው ስታዲየሙ 3 ደረጃቸውን የጠበቁ መጫወቻ ሜዳዎች አሉት። ኮትዲቯር ሜዳዎችን ያዘጋጇቸው ኮንትራክተሮች ናቸው ይሄንን ስራ እየሰሩ ያሉት። በዚህ ግቢ ውስጥ 3 ደረጃቸውን የጠበቁ ስታዲየሞች ነው እየተገነቡ ያሉት። 3ቱም ኢኳሊ የኢንተርናሽናል ጌሞችን ማጫወት በሚያስችል መንገድ ራሱን የቻለ መቀመጫ ያላቸው ራሱን የቻለ ዋናው ስታዲየም ፈርኒሽ በተደረገበት አግባብ ተሰርተው ተጠናቀዋል ማለት ነው። የማታ ጨዋታዎችን ለማስተናገድ ምቹ የሆነ ለሚዲያ ባለሙያዎች ደረጃቸውን የጠበቁ ስፍራዎችና የተመልካቹ ደህንነትን ለመጠበቅ የሚያስችል መቆጣጠሪያ መዘጋጀቱም ተገልጿል። ካፍ ማንዳተሪ ያደረገው የማታ ጨዋታዎችን ማጫወት ስራ በሚመለከት ነው። ከዚህ አኳያ በዚህ ስታዲየም ወደ 20 ፖሎች አናት ላይ ለትሬኒንግ ፊልዱ ወደ 86 ለዋናው ስታዲየም 186 በድምሩ ወደ 272 የሚሆኑ አምፖሎች ፈርኒሽ እየተደረገ ያለበት ሁኔታ ነው ያለ። 120 ጋዜጠኞችን ባንዴ መያዝ የሚችል ሚዲያ ትሪቡን ደግሞ ከ50 ጋዜጠኞች በላይ በአንድ ጊዜ ሊይዝ የሚችልና እንደ መስፈርት ተደርጎ የተሰራው የቬኑ ኦፐሬሽን ሴንተር ይባላል። የተመልካቾችን ደህንነት መቆጣጠሪያ ሴንተር ማለት ነው ቪኦሲ። እዚህ ስታዲየም ላይ 116 ካሜራዎች አሉ። እነዚህን 116 ካሜራዎች ሞኒተር ማድረግ የሚችልበት ስታዲየሙ አናት ላይ የምትመለከቱት እሱ እየተሰራ በስራ ላይ ነው ያለ። ስታዲየሙ በቀጣይ 4 ወራት ውስጥም ግንባታውን አጠናቆ ለጨዋታ ዝግጁ ይሆናል ተብሎ ይጠበቃል። የካፍም የፊፋም ስታንዳርድ የጠበቀ ሆኖ እንዲሰራ ተደርጓል። እንግዲህ በጣም ብዙ ነገር በጣም ጥሩ ነው። ሀገራችን 2029 ላይ የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባለች። እንግዲህ ከተፈቀደ አንዱ መዳረሻ ባህር ዳር ይሆናል ብለን እናስባለን። በአጠቃላይ ከጥላ ውጪ በዚህ ስታዲየም ከጥላ ውጪ የካፍንም የፊፋንም መስፈርት አሟልቶ ካፍ ፕላስ በሚባለው ስታንዳርድ ይጠናቀቃል ብለን የምናስበው ይሆናል። ከስፖርታዊ ውድድሮች ውጪ ስታዲየሙ ለመዝናኛነት የሚውልና የቱሪዝም መዳረሻ እንደሚሆንም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ሁሉ ነገር የቻለ ስታዲየም ነው። ከ80 በላይ ሱቆች አሉት። ዙሪያውን 11 አካባቢ ካፌዎችና ሬስቶራንቶች አሉት። ስለዚህ ስታዲየሙ ኳስ ለማጫወት ብቻ ሳይሆን ሰው ለመዝናናት እና ገብቶ ተዝናንቶ የሚወጣበት እቃ ገዝቶ የሚሄድበት እና የሚጎበኝ ራሱ አንድ የቱሪስት መዳረሻ ማዕከል ይሆናል ብለን እናስባለን።